ታምራተ ብዙ በሰማይ በምድር ታምራተ ብዙ በሰማይ በምድር ታምራተ ብዙ በሰማይ በምድር ታምራተ ብዙ በሰማይ በምድር ለአብና ለወልድ ለመንፈስ ቅዱስ ለአብና ለወልድ ይገባናል በስጋ መስገድ ይገባናል በስጋ በነፍስ መስገድ ይገባናል በስጋ እናትነ ማርያም የአምላክ እናት መግዝእትነ ማርያም የአምላክ እናት መስገድ ይገባናል የጸጋ ስግደት መስገድ ይገባናል የጸጋ ስግደት መስገድ ይገባናል የጸጋ አባት ለተክለ ሃይማኖት ለጻድቁ አባት ለተክለ ሃይማኖት መስገድ ይገባናል ያክብሮ ስግደት መስገድ ይገባናል ያክብሮ ስግደት መስገድ ይገባናል ያክብሮ ስግደት መስገድ ይገባናል ያክብሮ ስግደት በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም የአስራት ልጆች የአባታችን የቅዱስ አቡነ ገብረ መንፈስ ቅዱስ ወዳጆች ተሰበሰበን እስከዚህ ሰዓት ባደረሰን ለእግዚአብሔር ሰላም እንደምን ከረማችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። አሜን። በቸርነቱ በርኅራኄ ጠብቆ ከዚህ ዕለት ከዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ደሱ ብሎ እያስቸገረኝ ነው እንጂ ዛሬ እናንተ የምትዘምሩትን መዝሙር እየሰማሁ በቆይ ደስ ይለኝ ነበር። ምክንያቱም የድሮ መዝሙራት ወዛቸው ውስጥን ያራራል አይደለም። አይታችሁ ከሆነ አሁን ውክብ ያሉ መዝሙራት ናቸው ያሉት እና የድሮ በተመስጦ የሚዘመሩ ናቸው። በዛ ላይ ደግሞ ዝም ብሎ አይደለም የሚደረሰው ነገራችን ላይ በሱባኤ ነበረ ሲደርሱት እንኳን አሁን በቃ እለቱን የደረሰው ወደ ስቱዲዮ ነው የሚልከው እና አይታችሁ ከሆነ ያው እንትን ላይም ብዙ አይቆይም። አንድ ሰሞን ላይ የማንሰለቸው መዝሙር እና ይህንን ምናልባት እንደ ምክርም ካልከኝ ብቻን እንደ ስራም እንድትይዙት እንደ ግዴታም አድርጋችሁ በየወሩ እንትኑም ደግሞ ተከፈተ እንጂ አልተጠቀማችሁበትም መሰለኝ። አባየው እዚህ ላይ መወቀስ ያለበት የቴሌግራም እሱ በጣም ምክንያቱም በወር አንዴ ነው የምትገናኙት። ግን አሁን ዘመኑም ጥሩ ነው። እንትኑ ዙም በዙም ሆነ ወይ ጎግል ሚቲንግ ተገብቶ ማታ ላይ ውይይት ማድረግ ይችላል። በጣም ቀላል ነው። አንድ ሰው ብቻ ሊንኩን ክሬት ማድረግ ነው ያለበት። ከዛ በድምጽ ስለሆነ የምንገናኘው ብዙ ነገር ማለት ይቻላል። ለዛሬ የተወሰነ ነገር እንበልና ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 ላይ ያለው ላይ ለቃል አንስተን እንነጋገራለን። የእግዚአብሔር ቁጣ ቀን ሳይደርስባችሁ ተሰብሰቡ ተከማቹ። የማን ቁጣ ቀን? የእግዚአብሔር ቁጣ ቀን ሳይደርስባችሁ ተሰብሰቡ ተከማቹ። እንግዲህ እኛ ክርስቲያኖች ተስፋ ያለንን ተስፋችን መንግስተ ሰማያት ነው። አንድ ሰው የመንግስተ ሰማያት ታዳሚ ለመሆን ሁለት ነገር መያዝ አለበት። ቀላል ነው።
ጀምር እስራኤል ጀምርላችሁ ብዙ ነገሮች አሉ እንግዲህ አክቹዋሊ ግን ዋና የሚባሉት አንዱ እንግዲህ ንስሐ መግባት ይመስለኛል። አንድ ሰው ንስሐ የሚገባው ምን ሲኖረው ነው? አይ ኖ ወደ ሌላ ነገር ወሰድኳችሁ ማለት ነው። እሺ በቃ ሁለት ነገር ያስፈልጉናል። እነሱ እምነትና ምግባር። እነዚህ ሁለቱ ናቸው ለአንድ ሰው መንግስተ ሰማያት ለመግባት። እምነት ካለው ሰው ንስሐ ይገባል አይደል? ኃጢአተኛ ነኝ ብሎ ተጸጽቶ ንስሐ ይገባል። እምነት ከሌለው ግን ሁሉ ጊዜ ራሱን እንደ ጻድቅ ነው። ብዙ ሰው አይታችሁ ከሆነ ተጣልተው ልታስታርቋቸው ስትሏቸው አጥፍቶ ራሱ ይቅርታ ለመጠየቅ ይቸገራል። ይሄ ሰው እምነት የለው። ስለዚህ እኛ ክርስቲያኖች ተስፋ አለን። ተስፋችን መንግስተ ሰማያት ናት። መንግስተ ሰማያት ደግሞ ቅድም እንዳልኳችሁ እንደደረሱ የሚገቡባት አይደለች። አንድ ሰው ራሱን በዚህ ምድር ላይ ሳለ እንደፈለገው ሊያስኮፍስ ይችላል። ግን ራሱን በራሱ የመንግስተ ሰማያት ታዳሚ ማድረግ ግን አይችልም። ምን ከሌለው? እምነትና ምግባር። ቅዱስ ያዕቆብ የሚነግረን ይሄንን ነው። እንደው ከሁለቱ አንዱ እንኳን ቢጎለው ነው የሚለው ሰው እምነት አለኝ ግን ስራ ግን ከሌለው ምን ይጠቅመዋል ነው። አንድ ሰው ክርስቲያን ቢባል የክርስትና ምግባርን ካልሰራ አሰማስለኪ እመቤቴ የኔ አማላጅ አዛኝቱ ኦ ድንግል መልዕልተ ውዳሴ እመቤቴ የኔ አማላጅ አዛኝቱ ኦ ድንግል መልዕልተ ውዳሴ በመኑ በአምሳለ መኑ ናስተማስለኪ በመኑ በአምሳለ መኑ ናስተማስለኪ እመቤቴ የኔ አማላጅ አዛኝቱ ኦ ድንግል መልዕልተ ውዳሴ እመቤቴ የኔ አማላጅ አዛኝቱ ኦ ድንግል መልዕልተ ውዳሴ። እና ግን መጀመሪያ ያው በእምነታችንም በዓለምም ከምስጋና ነው የሚጀመረውና ፒስ ኤንጀል ፒክ ነው የሚባለው። ስለዚህ ከምስጋና እኛ ቤተክርስቲያናችን ቀድማ ነገራናለች። የምናመሰግነው እናንተ እኔም አንድ ላይ ሁላችን የምናመሰግነው እግዚአብሔርን ነው። እግዚአብሔር በምክንያት በራሱ ሀሳብ በራሱ ፍላጎት ያደረገው ነገር ስለሆነ እግዚአብሔር የተመሰገነ ይሁን። ሁላችን አምላክ በሁላችን ቀጥሎ አቡነ ገብረ መንፈስ ቅዱስ ለኛ ልዩ ናቸው። ለእሳቸው ክብር ምስጋና ይሁን። እግዚአብሔር የመረጣቸው ያከበራቸው ናቸው። ለኛ ደግሞ ስጦታ ናቸው። ብዙ ውለታ አለብን። ብዙ ነገር ተቀብለናል። ብዙ ነገር አሳልፈውናል። ወንድሜ አንተ በተማርከው መልክ ነው። እኔ ይርጋለም የሰንበት ትምህርት ቤት ተማሪ ነኝ። የሚካኤል ደብረ ማርያም ቅዱስ ሚካኤል ነኝ። አንተ አሁን ስርዓቱን እንዳልከው ነው። በዛ ነው ያለፉትና አሁን የምታየው መዝሙር በሙሉ ከይርጋለም ሰንበት ትምህርት ቤት ኮፒ ፔስት ነው። አሁን ስታየው ራሱ ነው የሚሆነውና ያንኑ ግርድፉን ምንም ሳይቀነስ ሳይጨመር ኤዲት ሳይደረግ ነው ወደዚህ የተገለበጠው። ይዘውት ቆይተዋል። እግዚአብሔር የተመሰገነ ይሁን። ይሄን ለማለት ነው። ሌላው አቡነ ገብረ መንፈስ ቅዱስ ሳልናገር እንዳረሳ እኛን ሲያጨናንቁን ዘመራችሁ ቤተክርስቲያን ሄዳችሁ አይቻልም ሲሉ በዚህ በዛ ሲያዋክቡን ብዙ ነውና እና በጓሮ ሂዱ ዛሬ ስንባል እነሱ በፍለግ ስንባል በጓሮ አንዳንደኛ ስንወጣ ይመጣሉ ያጡናል። አንዳንደኛ ስንገባ እነሱ ሲወጡ እንገባለን እና በዚህ መልክ በእጃችሁ ተላልፈን ሳንሰጥ ለዛ መጥፎ ከሃዲ ሁኔታ ለነበረ ሳንሰጥ አስመልጠው ነው። ይሄ ሁላችንም የማንረሳው ነው እና በብዙ ነገር ነውና እያንዳንዳቸው ሲጀመርም መሀል ላይ ተተካኩም ያያችሁ ብዙ ነገር አለ። ግን እኔ የማረሳው ያንን ጥበብ ስለፈቀደ እግዚአብሔር ለስማቸው ለክብራቸው እንዲዘመርላቸው ልጆችም እንዲተኩላቸው ስለፈለገ በዚህ መልክ ተቀባብሎ
ዛሬ ይኸው ከብሮ ከፍ ብሎ ምናየው ነገር ሁሉ እኔ በጣም ድንቅ ነው። በጣም ደንቆኛል። በጣም ደንቆኛል። ከደነቁኝ ነገሮች ሁሉ የዛሬዋ ቀን ድንቅ ናት ለእኔና ይሄ ነው። ሌላው አብዝቼ በቁጥር አልቆጥረውም። የማመሰግናችሁ እናንተ ነው። እኔ እንደው ደከመኝ መሰለኝ ወይም ደግሞ ምንድነው አልተፈቀደልኝ መሰለኝ ወይም ደግሞ ምን በቃ ብዙ ምክንያት አለ። ስለዚህ በርትታችሁ ታግላችሁ ታውቁታላችሁ እና ማን እንደሆናችሁ ታውቃላችሁ። ወንዶችም ሴቶችም ታግላችሁ ተናንቃችሁ ታሰለችሁ እዚህ ጋር ያደረሳችሁ የበዛ ምስጋና ይሆንላችሁ። ቤታችሁን ይባርክ፣ ቤተሰባችሁን ይባርክ። እግዚአብሔር ለመልካሞቹ ለቅዱሳኖች ያደረገውን ነገር ሁሉ እንዲያደርግላችሁ ነው። አሁን ደስ ይላል። እግዚአብሔርን እንዲህ እየጠየቀዋለሁ ለእናንተ እዚህ ጋር እቺን ቀን እንዲፈቀድ ስላደረጋችሁና በጣም ነው ደስ የሚለው። በጣም ነው ማመሰግነው። ቅድም መዝሙሩን ስንጀምር ወደ ፈረሰው ደጀ ሰላም ያ የሚያፈሰው ደጀ ሰላም እሱን ኢንቫይሮንመንቱን ያን ኢንቫይሮንመንት አሳየን። ከዛስ በስመ አብ ወወልድ ወመንፈስ ቅዱስ ብለን መዝሙሩን የጀመርነው እና ወደዛው ነው ተመልሰን የሄድነውና መዝሙሮቹ ሁሉ ወረቦቹ በጣም ብዙ መልሰውናል። ብዙዎቻችሁም የነበራችሁ ተመልሳችኋል። በመልካም መንገድ ስለመጣን እግዚአብሔር የተመሰገነ ይሁን እና እኔ አሁን እንደው ልቀጣም ከሆነ ልቀጣ ምክንያቶች ሁሉ ምክንያት ሊሆኑ አይችሉም። በእርግጥ ቅጣት ሳይሆን እስቲ ቆይ የምትጠይቁት ነገር ካላችሁ እስቲ ልጨርስና ማለት የሆነ የስራ ግጥምጥሞሽ የእድር ግጥምጥሞሽ በተለይ ቅዳሜችን የማይቻል ሌላ ቀን ደግሞ ልክ ሊሄድ ስል ታቻሚ ጋር ተከታትረን 2 ቀን እንደዚህ አካባቢ ልክ ሊወጣ ስል የሆነ ብቻ ያልተፈቀደ የሆነ እኔ እንግዲህ እግዚአብሔር ራሱ ይወቀው እኔ አላውቅም። ግን ፍቅሩ እያለኝ ፍላጎቱ እያለኝ ግን ያቺ ቀን እኔ ተከልክላ ነበር። ዛሬ ግን እግዚአብሔር እያፈርኩ ነበር። አባየው አሁን አመት ሙሉ ሳልኖር እኔ ዛሬ ምን ብዬ ልገኝ ስለው ኧረ መገኘት አለብሽ ይሄማ ሲለኝ እሱን ተደግፌ በቃ እሱን ስላለኝ በቃ አይኔን በጨዋጥብኝ እንደመጣው ቆጣ። ስለዚህ እኔ ግን ሳይሆን የዛሬው ቀን እንደምትደንቅ ነው ያስቤ የመጣሁት። በእርግጥም ድንቅ ቀን ናት። ይሄ እንዳደረጋችሁ እግዚአብሔር እውነት ዋጋችሁን ይክፈላችሁ። በበጎ በእድሜ በጤና በበረከት እግዚአብሔር ይክፈላችሁና በጣም ደስ የሚል ቀን ነው። መዝሙሩ ላይ ቅድም አሁን ይሄ መዝሙር እንደምናየው አሁን እየመጣ ባለው መዝሙር ውስጥም ከኛ መዝሙር አይገኝም። ፍጥነቱም ሌላውም የምንቱን እኔ የስነ ጽሑፍ ሰው ባልሆንም ይዘቱም መመሰጡም ብዙ ነገሩን ወደ ንስሐም ወደ አይወስድምና እኛ ከምናውቀው መዝሙር የተለየ ነው እና እኔ አንተ እንደውም ስብሰባውን ሚቲንጉን እንዳልከው እኔ ደግሞ መዝሙሩ ድምጽ ባላቸው በመታወቋቸው ድምጽ ባላቸው እንደኔ ሳይሆን ድምጽ ያላቸው የተሰጣቸው አሉ እና በነዛ ወረቦቹም በወረብ መዝሙሮቹም በመዝሙሩ ነው እያንዳንዳችን ወስደን ለልጆቻችን የምናሰማው ቢሆን ጥሩ ነው። ለገበያ ባናውለው ለቤተሰቦቻችን እኛ ተያይዘን ማምለጥ ይገባናል። አውረን ገብረን በስብስብ ተደግፈን ማምለጥ ይገባናልና ይሄ ነውና ምን የረሰውት ይበቃኛል። ይሄው ነው። ተቀደሰ ስፍራ ተሰባስበን ሁላችንም የየራሳችን የህይወት ታሪክ እንድናወራና እንድንጨዋወት እንድንመካከር እንድንነጋገር ትዕግስታችንን እንድናነሳ የፈቀደልን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እና ያው ብዙ ነገር አይደለም አሁን እኔ መጀመሪያ ሰንበት ትምህርት ቤት በእንሳ ገና ሲጀመር እንከለከላለን። ስንከለከል ብታስፈቅድልን እሷን አመጣ ከቤት አስፈቅዳ ነው የምትወስደው። ግን መንገድ ላይ ያው ብዙ ቻሌንጆች ስላሉ ነው የምንከለከልበት ሚስጥር አለው የራሱ። መጨረሻ ነው ትቼ ነው ከዛው መጥቼ ጋለምንም አፖስቶ ሰንበት ትምህርት ቤት እዛው ተደራጅቼ በስራ ነው እንደገና ተመልሼ ሁለተኛ ዙር ወደዛ የሄድኩትና ከዛ ከሄድኩ በኋላ ነው ጠንክረን እንድንማማር የተደረገውና ደም ብሎ ብዙ ችግሮች ያሉ ግማሹ ይከለከላል፣ ግማሹ በራሱ ጥረት ነው ታግሎ ቤተክርስቲያኗ ያው ወላጆቻችን ብዙ አያውቁም። ያው ስለ ቤተክርስቲያን የሚያውቅም የማያውቅም አለ። ግን የሰንበት ትምህርት ቤቱ እኛ ለዝማሬ ጉጉት አለ። እሷ እዛ ተምራ የመጣችውን እዛ የምታሳውቀው ነገር አለና ያንን ለመከታተል እንፈልግ ነበረ። ግን ብዙ እንቆጣቸው እኛ ቀለም ተቀብተው ሲመጡ እንቆጣለን። አሁን ግን እንደዛ ቢባልም የሚቀበል ያለ አይመስለኝም። አይደለም ሌላ እግር አጥፎ መቀመጥ አይቻልም። አዛደራሽ
ያው ትዝ ይላችሁ እንደሆነ አዋየው በካልቾ እየመታ ነው የሚያልፈው። እሱ መዝሙሩን እየዘመረ ነው፣ ግን በእግር እየመታ ነው የሚያልፈው። ደራርቤ ተቀመጡትን ማለት ነው። እና እንዲህ ዘርግተን እንበሉ ነው የሚለን። ሁላችንም እጃችንን እንዲህ ዘርግተን ነው የምንበሉ። እና ያ ታይቶ ነው ጉባኤው የሚከፈተው ማለት ነው። በመቀጠል ደግሞ ይቅርታ ሳይጠየቅ በፍጹም ፕሮግራም አይሆንም። ቀድሞ ይቅርታ ጠይቁ ተብሎ የተጣላ ካለ ተነስታችሁ ተጠያይቀን መድረክ ላይ ወጥተን ይቅር ለእግዚአብሔር ከተባባልን በኋላ ነው መግቢያ መዝሙሩን ይዘምረው። ብዙ ትግል ታግለን ወደ ቤት የመለስነው ማህበሩን ደግሞ ያ እዛ የቀረውን ሌሎች ይናገራሉ ብዬ እና ቀድሞ የማያውቁት ስለተነገረ እዚህ እንሰባሰብ ብለን ስንጀምር ደግሞ ምንም በቃ ብዙ ነገር 3 4 ሆነን ስንሄድ ግማሹን ትቶ ሲመለስ መጨረሻ ወደ ቤተ ክርስቲያን ወደ ቤት ይመለስና እስቲ ሞክር በሚል ነው ለዛሬ የደረሰው። እና አሁንም ብዙ አሉ ውጪ እነሱንም እንደገና ሰብስበን ወደኛ እንዲመለሱልን እግዚአብሔር ይፍቀድልን። አንድ ደግሞ የራሴ ታሪክ ምንድነው ዝውውር አግኝቼ እዚህ መጣሁ። ከመጣሁ በኋላ የተመደብኩት ወደዚህ አቤላ ጨፌ ተብሎ ቅርብ ነው ተብዬ ነው የተመደብኩት። ለኩ ነበረ ምግቤ ማለት ነው። አሁን ቅርብ ነው ተብዬ መጣሁ። ስመጣ ብቻዬን ነው ይሄን መንገድ እያለቀስኩ ነው ግን የሚሄድ መዝሙር እየዘመርኩ ማለት ነው። እያለፍኩ እያለ ዞር ስል ቤተክርስቲያን ልክ የአወይ ቤተክርስቲያን ነው የምትመስለው። አሁን አዲስ አሁን የተሰራ ትንሽዬ ናት። በቃ ዞር ስል ቤተክርስቲያን አለ። ተሳለምኩና ቆሜ አልቅሼ እንደገና ወጣ ብዬ ሰዎች ፈለኩና የምን ቤተክርስቲያን ነው ስጠይቃቸው አቦት ያሉኝ። በቃ እንደገና ተመልሼ ጸልዬ በቃ ይሄ ቤተክርስቲያን ተመልሶ እዚህ ቦታ ጠበቀኝ። በቃ አግኝቻለሁ ቤተክርስቲያን መጥቼ አሁን ሁሉንም ሰው ያመጣሁት እኔ ነኝ። እዚህ ቦታ ቤተክርስቲያን እዚህ አወይ ቤተክርስቲያን አለ በማለት እዚህ ተመላልሰን ይሄን ቦታ እንትን እንለው 6 ወር ነው የሰራው። ከዛ በቃ ነፍሰ ጡርም ስለነበርኩኝ ለምኜ ወደ መስመር ላይ ወጣሁኝ። ይሄን መንገድ ወይም ይሄን ቤተክርስቲያን የመረጥኩትም ምክንያቴ ይሄ ነው ማለት ነው። ትውስታው ስላለኝ እንደመጣሁ ያገኘሁት ቤተክርስቲያን ነው፣ ሰው አይደለም ያገኘሁት። ከዛ እንደመጣሁ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እዛ ያደኩበትን ያገባሁበትን ቦታ እዚህ ደግሞ ተመልሼ ይሄን ቦታ በማግኘቴ በጣም ደስ ብሎኝ ነው ዛሬ ይሄን ቦታ መርጠን እዚህ ቦታ ተሰባስበን ቀጥለን ደግሞ ወደ ተነሳንበት እንሄዳለን ቀጣይ በዓላችን በማለት ይሄንን ቦታ የተመረጠበት ምክንያት ይሄ ነው። እንግዲህ የቀረውን ቀደም ብሎ ደግሞ ብዙ ሚስጥር ከዛ የበለጠ የሚያውቁ ስላሉ እነሱ ይነግራሉ። አመሰግናለሁ ስለተሰጣችሁ። እግዚአብሔር ይመስገን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ቅድም እህታችን ፎቶ እንዳለችው ያው ለኔም እንደ ዱለት ስጋ ነው ዝብርቅ ያለብኝ ከየት ወዴት ልጀምር የሚል ነገር ትንሽ እንትን ይላል። ብዙ ነው ያው ቅድም አብዛኛው ነገር በናዶስ ውስጥ አለ። ብዙ ታውገድ ውስጥ አልፈን ያው እንግዲህ እዚህ ጋር ደርሰናል። ትልቅ ነገር ነው። ያ ግን የሰንበት ትምህርት ቤት ያው በተደጋጋሚ የምናወራው ነገር ነው። በዛች ያው ነገር መንፈስ ቅዱስ ቤተክርስቲያን ጥላ ስር ያደገ ሰንበት ትምህርት ቤት አባል በጣም ጥቂት ነው። ጥቂት የሚባሉ ናቸው እንጂ የወደቀ ሰው የለም። ሁሉም ግማሹ በትዳር፣ ግማሹ በስራ፣ ግማሹ በትምህርት በተለያየ በንግድ በጥሩ ደረጃ ላይ ነው ያሉት። ያ ማለት የገብረ መንፈስ ቅዱስ ኢምፓክት ትልቅ እንደሆነ በህይወታችን ላይ ትልቅ በረከት ያገኘንበት መሆኑን ነው። አሁን ዝም ብዬ ብቻ ነበር ማየ ነበር እና የሚገርሙ አባት ናቸው። ሰንበት ተማሪዎች አሉ። ያው ትልቅ ከተማ ላይ ብታዩት አይታችኋል። 70-80 ሆኖ ድምጻቸው የማይሰማ ግን የገረመኝ ነበር ማየ ነበረው። ኢቭን ብዛታቸው አሁን በዚህ ካለው እዚህ ጋር ስታይ ድምጻቸው ያላቸው ኢነርጂ ሲገርመኝ ነበር። ይሄ ማለት የገብረ መንፈስ ቅዱስ ኢምፓክት በጣም የሚገርም ድንቅ አባት መሆናቸው ነው የምናየው። ኋላ እንደውም ውስታዎች አሉ። ቅድሚያው ፕሮግራማችን ከመጀመራችን በፊት ያው የቀስተ ፕሮግራም አለች። እንደው በሽም ይሰጣል ይቅር ተባለ ቢጠፋ ቢያንስ ወንድማችን ሻምበል አይጠፋም ነው ፈልገው ማለት ዛከች ታምቃለች። እኔ ግን ያው ማለት ነው ምናምን ያ ምንድነው ሲባል ሰላም ስናት እንዲህ ብላለች ይላል እና ታርቀው ቢያንስ ሻምበል ጋር እንታለቃለን የሚጠፋ ቢጠፋና ደስ ይላል። አዳር ፕሮግራሞቻችን የተለዩ ነበሩ። እውነት የሚገርም ነው። እንግዲህ በዚያ አይነት ሁኔታ ውስጥ አዳር ፕሮግራም እንግዲህ በእኛ ደረጃ
በልጅነት እድሜ ነው፣ ግን እጅግ በጣም ሰላማዊና እጅግ በስነ ምግባር የተሞላ የነበረ ስርዓት የነበረው ሰንበት ትምህርት ቤት ነው እና በለክ እንግዲህ በወቅቱ ፕሮግራሞች ነበሩ። ታስታውሱ እንደ ጥያቄና መልስ ፕሮግራም አለ ምናምን። በተለይ አሁን ጥያቄና መልስ ሲባል እስካሁን ማስታወሳት ብርቄ ያለች ብርቄ ፈተላ እንላታለን እና ጥያቄው ያለው ሁሉ ጊዜ የማይቀረው ነገር ምንድን ነው? የአቡነ ገብረ መንፈስ ቅዱስ አባት ማን ናቸው? የአባትየው ከተመለሰ እናትየው ውስጥ የማይጠፋ እንጂ እና የማይጠፉ በጣም እንትን የሚውላሉ እና ጋሽ ሞላ ለረጅም ዘመን ነፍሳቸውን ይማረው ይችላል ጥበቃ እና ካህናቶቻችን እና መምህረ ፍስሐ እና ቀሲስ ነፍሳቸውን ይማረው ማነው ሰለሞን መምህረ ሰለሞን ካቻመሌ ነው የምንላቸው። ካቻመሌ የምንልበት አቁ አለ ካቻ ገባል አለ ከሳታ ሰጠነ ያሉት ሲሆን በተለይ ፍልሰታ ስትሆን ካቻ ነው ገባው። በቃ አንድ ሰዓት ሲተዳ ትንሳኤ ሌሊት ካቻ ገባል ነፍሳቸውን ይማረው። እንግዲህ በጣም በእውነት ያው ያለምንም ክፍያ ያገለገሉ በ16 ብር በ15 ብር ከፍተኛ ዛሬ ሰማነው ማለት ነው። በጣም ዛሬ እና እኚህ ሰዎች በእውነት ያው በምድር ላይ ትልቅ ጸጋን ትልቅ በረከትን ሰርተዋል። እነ ማነው አባ ማን ነበረ አባ በሮጄ ባል በዋና ሌላ ስም አላቸው እና እሳቸው ደግሞ ነዋይ ማራ ታውሰው ነገር ጠንቋይ ቤት እንደዛ ያደርጉ ነበር። ሳውቃለ ምንም በአደባባይ የሚገርሙ ሰዎች ነበሩ። ነፍሳቸውን ይማረው እና አባ ደበላ ለቤተክርስቲያን እጅግ በጣም ቀናኢ የነበሩ ሰው ልባቸው ለቤተክርስቲያን በጣም እንትን አጠቃቀም ላይ በትገንኪ ላይ ትንሽ ሲጀምሩና ያው ባነስ በቃ ሲጀምሩ በቃ ያው ትንሽ ደስ ብሎ ጀምሮ ያው መጨረሻው የእሳቸው እንደዛ እንዲህ አይነት የምናስታውሳቸው እጅግ በጣም የሚገርሙ አባቶች፣ በጣም ትልቅ ደስ የሚሉ አዛውንቶች አሉ ዋዜማው ላይ የምናያቸው። ከዛም ደግሞ አልፎ በተለይ ንግሶች ስንሄድ የነበረን ትራሽ፣ በተለይ ደግሞ በስቶቻችን ምክንያት የሚመጣብን ጣጣ ዱላው እንግዲህ እስካሁን ድረስ አለ።